ኢየሱስ ክርስቶስ የሚለው ስም አንዳንዱ ሰው ለመናፍቃን ለጴንጤ ለምናምን ይሰጠዋል። ያንን ነው እኛ እመቤታችንን ስናመሰግናት ከቅዱስ ገብርኤል ቃል ተበድረን ወይንም እኔ ስለናንተ አብን እለምናለሁ የሚል ቃል አለ። እቺን ቃል ይዛችሁ እንዳትሳሳቱ። ብዙዎች ዛሬ በኢየሱስ ስም ብሎ በመጨፈር የሚመጣ ነገር የለም። ኢየሱስ ታዲያ አንዳንዶች ያላወቁት ኦርቶዶክስ ቤተክርስቲያን ኢየሱስን አታውቀውም እያሉ ይሰድሙናል። ለምንም አማላጅ ናት ስንል አስታራቂ ናት ስንል ከእግዚአብሔር ጋር ታገናኘናለች ስንል እለት እለት ትወድቃለች ወገኖቼ። ኢየሱስ ክርስቶስ የሚለው ስም አንዳንዱ ሰው ለመናፍቃን ለጴንጤ ለምናምን ይሰጠዋል። የኛ ነው። እየሰማችሁ ነው? የኛ ነው። ስንጠራው ጌታ እንለዋለን፣ ስንጠራው አምላክ እንለዋለን፣ ስንጠራው መድኃኒት እንለዋለን፣ ስንጠራው እግዚአብሔር እንለዋለን፣ ስሙን እንተረጉማለን። በስሙ ግን ኤንጂኦ ከፍተን አናጭበረብርም። በስሙ ኤንጂኦ እየከፈቱ የሚያጭበረብሩ ብዙዎች አሉ። የሐዋርያት ሥራ ምዕራፍ 13 ላይ ስታነቡት አንድ ጠንቋይ ነበር ይላል። ስሙ ማን ቢሆን ጥሩ ነው? በርያሱስ ይላል። በርያሱስ ማለት እኮ በዕብራይስጥ የኢየሱስ ልጅ ማለት ነው። ማን ማለት ነው? የኢየሱስ ልጅ። የኢየሱስ ልጅ ተብሎ ስራው ግን ምንድነው? ጥንቆላ። ስራው ግን ምንድነው? ሟርተኛ ነበረ፣ ጠንቋይ ነበረ። ዛሬ የኢየሱስ ልጅ እየተባሉ ብዙዎች ሟርት ውስጥ ነው ያሉት፣ ብዙዎች ጥንቆላ ውስጥ ነው ያሉት። ኢየሱስ ስሙ ስለተጠራ በሽተኞች ሲፈወሱ፣ ድውያን ሲፈወሱ፣ አይን የሌላቸው አይናቸው ሲበራ፣ አንካሶቹ ሲሮጡ፣ ለምጻሞቹ ሲነጡ፣ ጎባጦቹ ሲቀኑ፣ ወገኖቼ ስለ አማኙ እምነት እግዚአብሔር አዳነ እንጂ ኢየሱስ ብሎ የሚጠራውን ሰውዬ እግዚአብሔር ፈልጎት አይደለም። ለዚህ ነው የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ ዳግመኛ ስመጣ ሐሰተኞቹ ወደ ሲኦል የሚወርዱት አላውቃችሁም የምላቸው፣ አላውቃችሁም ስላቸው ጌታ ሆይ ይሉኛል፣ በስምህ አጋንንት አላወጣንምን? ኢየሱስ በሚለው ስም ትንቢት አልተናገርንምን? በስምህ ለምጻም አላነጻንምን? በስምህ ሙታንን አላስነሳንምን? ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ አለ። ምን እላችኋለሁ አለ? አላውቃችሁም። ዛሬ በኢየሱስ ስም ብሎ በመጨፈር የሚመጣ ነገር የለም። ኢየሱስ ክርስቶስ የሚፈልገውን ስራ መስራት፣ በደሙ ፈሳሽነት መዳን፣ የዓለም አዳኝ መሆኑን ማመን፣ ፈራጅ መሆኑን ማመን፣ እውነተኛው ሊቀ ካህን እርሱ መሆኑን ማመን፣ በትውልድ በዘር ሐረግ እገሌ ገሌን ወለደ በሚል የመጣ አይደለም። የአዲስ ኪዳን ክህነት እርሱን ያፈረሰበት ቀን ነው። ኢየሱስ ክርስቶስ ብሩክ ዘይመጽእ በስመ እግዚአብሔር፣ በስመ አሮን አላለም፣ በስመ ሌዊ አላለም፣ በስመ መልከጼዴቅ አላለም። የመልከጼዴቅ ክህነት እንኳን ምሳሌነቷ የጸና ነው እንጂ የክርስቶስን ክህነት የምትተካ አይደለችም። የክርስቶስ ክህነት ሊቀ ካህንነት ልዩ ናት። የዮሐንስ ወንጌል ምዕራፍ 14 ከቁጥር 16 ጀምሮ አንድ ቃል አለ። ማናቸውንም ነገር በስሜ ብትለምኑ እኔ አደርጓለሁ፣ ወይንም እኔ ስለናንተ አብን እለምናለሁ የሚል ቃል አለ። እቺን ቃል ይዛችሁ እንዳትሳሳቱ። ብዙዎች እየተሳሳቱ ነው። ጸሎትን አስተምራችኋለሁ ለማለት ነው። አርያ አብነት ሆኜ የዮሐንስ ወንጌል ምዕራፍ 17 ላይ የጸሎቱን አብነት አሳይቷል። ክርስቶስ ሲጸልይ በመከራ ጊዜ እንዴት ሆነን መጸለይ እንዳለብን አስተምሮናል። አዎ ኢየሱስ ክርስቶስ መምህር ነዋ፣ ሊቀ ካህን ነዋ፣ ጌታ ነዋ። ይህን ያስተባበረ ምድር ላይ የለም። አንዳንዱ መምህር ቢሆን ጌታ ሊሆን አይችልም። አንዳንዱ ሊቀ ካህን ቢሆን መምህርም ጌታም ሊሆን አይችልም። ኢየሱስ ክርስቶስ ግን ጌታም መምህርም ሊቀ ካህንም ነው። ወገኖቼ ጌታም መምህርም ሊቀ ካህንም ነው። ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 14 ላይ ያለው ቃል አብነት ሆኜ እንዴት መጸለይ እንዳለባችሁ አስተምራችኋለሁ፣ በኢየሱስ ክርስቶስ ስም እንዴት መጸለይ እንዳለባችሁ አስተምራለሁ ለማለት የተጻፈውን አንዳንዶች ይኸው ኢየሱስ ይለምልናል ይላሉ።
አረሱ አይለምንም። ልመናን የሚቀበል ጌታ ነው። ልመናን የሚቀበል ፈጣሪ ነው። ስሙ ግን ኃያል ነው። የሚገርመው ነገር ደቀ መዛሙርቱ ራሳቸው እንዴት ይለምንልናል እያሉ በልቦናቸው ሲያስቡ ክርስቶስ ምን አላቸው? አሁን ያልኳችሁ የዮሐንስ ወንጌል ምዕራፍ 14 ከቁጥር 26 ነው። መልሶ ግን ምዕራፍ 16 ከቁጥር 26 ላይ ልቦናቸውን አይቶ እርስ በርሳችሁ አትጠራጠሩ፣ እኔ አብን የምለምንላችሁ አይምሰላችሁ፣ አልለምንም ብሎ እንቅጩን ነገራቸው። አንዳንድ ሰዎች ግን ከኋላ ያለውን ጥቅስ አይተው የፊተኛውን ሳያዩ ኢየሱስን ለማኝ ሊያደርጉ ይፈልጋሉ። እንኳን ኢየሱስ ክርስቶስ ድንግል ማርያም አትለምንም፣ አማላጅ ናት ስንል፣ አስታራቂ ናት ስንል፣ ከእግዚአብሔር ጋር ታገናኘናለች ስንል ዕለት ዕለት ትወድቃለች ማለት አይደለም። ዕለት ዕለት ተው ትላለች ማለት አይደለም። በተሰጣት ቃል ኪዳን ታስምራለች። እየሰማችሁ ነው? ታስምራለች። አንድ ጊዜ ቃል ኪዳኑ ተሞልቷል። ስሟን የጠራ ተስካሯን ያደረገ ለዘገብረ ተስካርኪ ወይንም ተስካረኪ ያደረገ ስሟን የጠራ መታሰቢያዋን ያወጣ ያደረገ እርሱ ይድናል። ቃል ኪዳኗ ያድናል። በአማላጅነቷ እንድናለን። ለዚህ ነው ትርጓሜ ውዳሴ ማርያም ሳሊለነ ቅድስትን የሚፈታው እንዲህ ብሎ ነው። እንኳን ኢየሱስ ክርስቶስ ጻድቃን ሰማዕታት ቅዱሳን መላእክት ስለ ዓለማመናችን በራእይ ተገልጸው ስለ ዓለማመናችን በህልም ተገልጸው እየለመኑ ቢታዩንም አማናዊው ነገር ግን በቃል ኪዳናቸው ያስምሩናል፣ በተሰጣቸው ቃል ኪዳን ያማልዱናል ማለት ነው። ኢየሱስ ክርስቶስማ ፈጣሪ ነው። ኢየሱስ ክርስቶስማ ጌታ ነው። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ሲል የስሙ ባለቤት እኮ ራሱ ነው፣ አድራጊውም ራሱ ነው። በኢየሱስ ክርስቶስ ስም ስንል አድራጊው እርሱ ራሱ ባለቤቱ የስሙ ባለቤት እግዚአብሔር የድንግል ማርያም ልጅ ነው። ሌላ የበላይ የለበትም። እርሱ እግዚአብሔር ነው። እርሱ ፈጣሪ ነው። ትንቢተ ኢዮኤል ምዕራፍ 2 ከቁጥር 32 ላይ ምን ይላል? የእግዚአብሔርን ስም የሚጠራ እርሱ ይድናል ይላል። የማንን ስም የሚጠራ? የእግዚአብሔርን ስም የሚጠራ እርሱ ይድናል። ይሄ ትንቢት የተፈጸመው ሐዋርያው ቅዱስ ጳውሎስ ምን ብሎ ሲናገር ነው? የሮሜ መልእክት ወይንም ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 10 ላይ ኢየሱስ ክርስቶስ አምላክ እንደሆነ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለህ። አያችሁ፣ ጌታ እንደሆነ እግዚአብሔር እንደሆነ የዓለም አዳኝ እንደሆነ ፈጣሪ እንደሆነ ብታምን ትድናለህ። ስለዚህ ትንቢት የተነገረለት የስሙ ባለቤት ማን ነው? ኢየሱስ ክርስቶስ ነው። ቡሩክ ዘይመጽእ በስመ እግዚአብሔር ያለው የድንግል ማርያም ልጅ ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ እግዚአብሔር ነው። ምንም እንኳን በዘመነ ሐዲስ በአጭር ቁመት በጠባብ ደረት ተወስኖ ብናየው በብሉይ ኪዳን የነበረ ዓለማትን የፈጠረ ወዘንበሌ ሁሰ አልቦ ዘኮነ የተባለ ዓለምን የፈጠረ እርሱ ነው። ክብር ምስጋና ለመድኃኔዓለም ይሁን። ዘፍጥረት ምዕራፍ 18 ላይ ኑ ንረድ ወንካው ነገሮሙ ለከለዳውያን፣ ኑ እንውረድ የከለዳውያንን የባቢሎናውያንን ቋንቋ እንደባልቀው ያለ እርሱ ነው። በሶስትነቱ ከሶስቱ አካላት አንዱ ወልድ የሆነ እርሱ ነው። ወልድ የተባለ እርሱ ነው። ይህም ማረጋገጫ የሚሰጠን ቅድም እንዳልኳችሁ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ ጸሎት ሲያደርግ አባት ሆይ እኛ አንድ እንደሆንን እነርዚህም አንድ ይሁኑ፣ ደቀ መዛሙርቱ አንድ ይሁኑ፣ የዓለም ሕዝብ አንድ ይሁን። እዚህ ላይ ልነግራችሁ የምፈልገው ክርስቶስ ሲናገር እኛ ማለቱን ነው። ክርስቶስ ሲናገር መድኃኔዓለም ሲናገር እኛ ማለቱን ነው። እኛ ማለት ምን ማለቱ ነው? ከባሕርይ አባቱ ጋር ከአብ ጋር ከባሕርይ ሕይወቱ ጋር ከመንፈስ ቅዱስ ጋር ያለውን አንድነትና ሶስትነቱን እያስተማረ ነው። የዓለም ሕዝብ ሁሉ
በየፈርጁ ልክ ሥላሴ አንድም ሶስትም ብለን እንደምንጠራ ምስጢረ ሥላሴን የሥላሴን አካላትና እግዚአብሔርነት በዚህ ቋንቋ እንደምንጠራ የዓለም ሕዝብ አንድ እንዲሆን ኢየሱስ ክርስቶስ ጸሎት አድርጓል። ጸሎቱን የሚሰማው የበላይ ኖሮበት አይደለም። በዓለም ላይ ልዩነት እንዳይኖር፣ የሃይማኖት ልዩነት እንዳይኖር፣ ሃይማኖት አንዲት ስለሆነች እንዴት ደስ ይላል መሰላችሁ። ስለ ሌሎች ሁሉ አማኞች ኢየሱስ ክርስቶስ ጸለየ። አሁን እኛ ግን እንጸልይ ብንል፣ ስለ ሌሎች አማኞች እንጸልይ ብንል ይሄ ሰው የሃይማኖቱ ጀርባው ይመርመር ብላችሁ ነው የምታባረሩኝ አይደል? ስለ ሌሎች ሃይማኖት፣ ስለ ፍቅር እስኪ አንድ እንሁን እነገሌም ወደዚህ ይምጡ ብዬ ብጸልይ ባጸልይ ልትነቅፉ ትችላላችሁ። ክርስቶስ ግን ከዚህ በረት ያልሆኑ ሌላ በረት ውስጥ ያሉ አሉ፣ እነርሱም ማምጣት አለብኝ፣ እነርሱ ሊመጡ ይገባል። የዓለም ሕዝብ እንዲጠፋ አይፈልግም። የስሙ ባለቤት፣ የእግዚአብሔርነቱ ባለቤት፣ የመለኮታዊነቱ ባለቤት የድንግል ማርያም ልጅ ኢየሱስ ክርስቶስ ብሩክ ዘይመጽእ በስመ እግዚአብሔር። ምክንያቱም እርሱ እውነተኛ በእግዚአብሔር ስም የመጣ እግዚአብሔር ነው፣ የተመሰገነ ነው። እኛ እመቤታችንን ስናመሰግናት ከቅዱስ ገብርኤል ቃል ተበድረን ነው። በራሳችንም ቢሆን ከፍ አርገን አምላክ ዝቅ አርገን ደግሞ ተራ ሴት ልናረጋት እንችላለን። ከዚህ ለመጠበቅ አበው ግን ስርዓት አበጅተውልናል። በሰላመ ቅዱስ ገብርኤል መልአክ ብለው ምን ብለው? ቅዱስ ገብርኤል ሰላም እንዳለሽ። እኛማ መጨመር አንችልም፣ እኛማ መቀነስ አንችልም፣ እናበላሻለን። እመቤታችንን ያመሰገናት ሰማያዊው መልአክ፣ ብርሃናዊው መልአክ፣ ያልወደቀው መልአክ ገብርኤል መልአክ፣ መላእክት ንጹሃን የተባለ ከንጹሃን ወገን የሆነ መልአክ ብርሃናዊው መልአክ ገብርኤል መጥቶ እመቤታችንን ምልዕተ ጸጋ ሲላት ምልዕተ ጸጋ ያሰኛት ማንም ያልቻለውን ዓለምን በጸጋው ዓለምን በቸርነቱ ያለማንም አጋዥ የሚያድነውን ኢየሱስ ክርስቶስን በመውለዷ ነው። ይገርማችኋል። ማንም ሰው ነቢያት ነበሩ፣ ነቢያት እኛን ማዳን አልቻሉም። ነቢያት እኛን ማዳን አልቻሉም። ለምሳሌ ኢሳይያስ ማለትም ኢየሱስ ማለትም ትርጉሙ አንድ ነው። ኢሳይያስ እኮ ታላቅ ነቢይ ነው። ስለ ክርስቶስ ብዙ ደረቅ ትንቢት የተናገረ ነው። ናሁ ድንግል ትጸንስ ወትወልድ ብሎ ስለ ኢየሱስ ክርስቶስ መወለድ ከድንግል ማርያም መወለዱን የተናገረ ነው። ኢሳይያስ ግን እኛን ማዳን አልቻለም፣ መሰቀል አልቻለም። ስለኛ በመጋዝ ተሰንጥቋል እኮ ኢሳይያስ፣ ደምቷል፣ ቆስሏል። የእርሱ ቁስል ግን ከንቱ ነው፣ የእርሱ መድማት ግን ከንቱ ነው። ለእኛ የሚያስፈልገን የሚደማልን የሚቆስልልን ማን ነው? ኢየሱስ ክርስቶስ የድንግል ማርያም ልጅ፣ በእግዚአብሔር ስም የሚመጣ እግዚአብሔር፣ ስሙን ብቻ የያዘ ሳይሆን የስሙ ባለቤት የሆነ እግዚአብሔር እርሱ ያስፈልገናል። ኢሳይያስ በመጋዝ ተሰነጠቀ። ያኔ ነው ኢሳይያስ ትንቢት የተናገረው። ምን ብሎ? ለካኔ አስተማሪ ነኝ፣ አስተማሪነቴም የበቃ ይነቃ አይደለም። ጊዜ ወለደው ዘመን ያጸደቀው ንጉሥ ሲመጣ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ላይ ኦዚያንን ፈርቼ የእግዚአብሔርን ቃል መመስከር ያቃተኝ ለምጻም ነኝ ብሎ ኢሳይያስ ተደብቆ ነበር። እንኳን ዓለምን ሊያድን የራሱን ኃጢአት ማዳን ያልቻለ ነቢይ ነው። ዓለምን ነቢይ አላዳናትም። እኛን ነቢይ አላዳነንም። እኛን ፍጡር አላዳነንም። ያዳነን የእግዚአብሔር ልጅ የድንግል ማርያም ልጅ ማን ነው? ኢየሱስ ክርስቶስ። ሰላም ለገቦከ አዘግተ ስጋዌ ፍሉህ እንተ እምኔሁ ተውህበ ፈልፈለ ቅድሳት ወንጽ ኢየሱስ ክርስቶስ ዘኢሳይያስ መካይል አመ አስተራይከ በልብሰ ባሶር ቀይህ መላከ ሞት ተሰጥመ በላ። እኔ መላከ ሞትን አፍኜ አዳምን ከሲኦል አውጥቼ ገነት ማስገባት አልችልም አለ። ኢሳይያስ ታየው። ገነት የሚያስገባን የድንግል ማርያም ልጅ ኢየሱስ የሚለው ስም ባለቤት ኢየሱስ ክርስቶስ ታየው። ስጋ ለብሶ ሲሰቀል በሸላቾቹ ፊት ሲታረድ ኢሳይያስ ታየው። ኃያል ታየው። ኃያሉ
መካህ የተባለው ጀግና የተባለው ታየው። የሚያድነን የሚፈውሰን መንግስተ ሰማያት የሚያስገባን የኢየሱስ ክርስቶስ ደም ነው። ስንወርቅ ስንነሳ ስጋውን ከበላን ደሙን ከጠጣን በኋላ ክርስቲያን ከሆን በኋላ ከአዳም ኃጢአት ከነጻን በኋላ ከዛ በኋላ ነው ስለ ቅዱሳን አማላጅነት የምናወራው። ከዛ በኋላ ነው ስለ ጻድቃን ስለ ሰማዕታት አማላጅነት የምናወራው። በመጀመሪያ ግን በደሙ መዳን አለብን። በደሙ መፈወስ አለብን። ኃያል በሆነው ሰይጣንን ረግጦ ጨብጦ ባተነነው በኢየሱስ ክርስቶስ አምላክነት፣ አዳኝነት፣ ቤዛነት ማመን አለብን። ለኔ መዳን፣ ለኔ ከአዳም ኃጢአት ነፃ መሆን በጊዮርጊስ አማላጅነት እንዳምን መሰረት የሆነው የጊዮርጊስ ደም አይደለም፣ የተክልዬም የእግር ስባሪ አይደለም። ያዳነን የክርስቶስ ደም ነው። ያዳነን የክርስቶስ ጎኑ ላይ መወጋት ነው። ያዳነን የክርስቶስ መሞት ነው። ከዚህ በኋላ ለተክለ ሃይማኖት የተሰጣቸው ቃል ኪዳን ይሰራል። ከዚህ በኋላ ለቅዱስ ጊዮርጊስ የተሰጠው ቃል ኪዳን ይሰራል። ክርስቶስ ደሙ እየፈሰሰ በተወጋው ጎኑ በፈሰሰው ደሙ በዛ ሰዓት ድንግል ማርያምን እናት አድርጎ በሰጠበት ሰዓት ቅዱሳንን ሁሉ አማላጅ አድርጎ ሰጥቶናል። ግን የት መሆን አለብን? መስቀሉ ስር መሆን አለብን። መዳን አለብን። መፈወስ አለብን። መንጻት አለብን። ታዲያ አንዳንዶች ያላወቁት ኦርቶዶክስ ቤተክርስቲያን ኢየሱስን አታውቀውም እያሉ ይሰድቡናል። እናውቀዋለን። አምላካችንን እናውቀዋለን። አዳኛችንን እናውቀዋለን። የድንግል ማርያምን ልጅ እናውቀዋለን። እመቤታችንንም እናውቃታለን። እርሷን ጥለን እርሱን ብቻ እንጠልጥለን አይደለም። እርሷ አማላጅ ናት። የአምላክ እናት ናት። የፈጣሪ እናት ናት። እናመሰግናታለን። ምን ብለን? ኦ ማርያም በእንተዝን አፈቅረኪ ወነአብየኪ ኩልነ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን። ማርያም ሆይ ስለዚህ እንወድሻለን፣ ስለዚህ እናፈቅርሻለን። የሕይወት ምግብን የሕይወት መጠጥን ወልደሽልናልና ወልዳልናለች። እርሷ ግን የሕይወት ምግብ አይደለችም። እርሷ ግን የሕይወት መጠጥ አይደለችም። የሕይወት መጠጥ የሆነውን ኢየሱስ ክርስቶስን ወልዳልናለች። ክብር ምስጋና ለመድኃኔዓለም ይሁን። ማን ነው የሕይወት ምግብ? ማን ነው የሕይወት መጠጥ? የድንግል ማርያም ልጅ ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የዓለም አዳኝ፣ የዓለም ፈጣሪ፣ ማንም ያልቻለውን ችሎ ስለኛ ብሎ ፍቅር አሳይቶ ዓለምን ያዳነ እሱ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።